ጣልኝ ለምን የማይረሳ ጊዜ ለምን እኔና እሷ እናሳልፍም አብረን ብዬ አሰብኩኝና መውደድ ነግሬያት ዛሬ ቢወጣልኝ ምን አለ እንደ ሰው ተሳክቶልኝ ልቤ ሰላም በዋለ ደንግጬ ምናምን ፊቴ ሁላ ልክ አልነበረም አይደለ? አዎ በጣም ደንግጠህ ነበር። ካንተ አይበልጥም የትኛውም ነገር። ሰላም ሰላም ሰላም! ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም እንግዲህ በዱባይ ላይ ቆይታችን እንደቀጠለ ነው ማለት ነው። ደስ ይላል። ዛሬ የመጣሁት በባህል ልብስ ነው፣ በአገሬ ማለት ነው፣ በሀበሻ ልብስ ነው የመጣሁት። እዩኝ እስኪ እንዴት ነኝ? አላማረብኝም? በጣም ነው የሚያምረው ይሄ ቀሚስ። በጣም ትንሽ ረዘመኝ፣ ግን የቀሚሱ ባህሪ ነው፣ እንደዚህ ነው አሰራሩ ይመስለኛልና በጣም ነው የሚያምረው። ብሩኬም እንደዚህ አለው፣ ይለብሳል፣ እንደዚህ ለብሶ ነው የሚመጣው። ቀጥሬዋለሁ ዛሬ። ልዩ ደስ የሚል ፕሮግራም አለን እና ይወደዋል ብዬ ተስፋ አደርጋለሁ። በነገራችን ላይ ቤተሰቦች ያው እዚህ በነበረን ቆይታ እንግዲህ ብዙ ገጠመኞች አሉ፣ የሚያስቁ የሚያዝናኑ የሚያስደነግጡ ልበላቸው ብዙ አይነት ገጠመኝ አለና እሱን ቀጣይ የምናወራበት ይሆናል። ግን አሁን እዚህ ያለን ቆይታ በጣም ደስ ይላል። በጣም ነው ደስ የሚለው እና ዛሬ የመጣውበት ሀሳብ ምን መሰላችሁ? ባለፈው ቪዲዮ ላይ ሰርፕራይዝ አለህ ብዬው ነበር ለብሩኬ፣ ሰምታችኋል ብዬ አስባለሁና ወይኔ ጸጉሬ ደግሞ እየተበላሸ ነው እና ሰርፕራይዝ አለህ ብዬው ማለት ነው። በጣም ጓጉቶ እያስጨነቀኝ ነበር። ምንድነው ሰርፕራይዝ? ምንድነው እያለኝ ነበርና እንዴት ነው መኪና ገዝቼ ልስጠው እንዴት ትላላችሁ? አያ ለዛ እንኳን አቅማችን አይፈቅድም፣ ግን በአቅማችን ለየት ያለ ፕሮግራም ተዘጋጃለ። እሱን አብረን የምናየው ይሆናል። ከዛ በፊት ግን አብዛኞቻችሁን የኛ ውድ ቤተሰቦች ላመሰግናችሁ ፈልጋለሁ። ምክንያቱም እኛን ለማስደሰት ስትሉ በጣም ብዙ መስዋዕትነት እየከፈላችሁ አብራችሁን ከጎናችን ሆናችሁ እዚህ እንድንደርስ አድርጋችሁናልና ብሩኬ ያው ታውቃላችሁ 200,000 ሰብስክራይብ ገብቷል። እኔ ደግሞ ኦሬዲ ወደ 185 ምናምን ተጠግቻለሁና ለምን ወደ 175 አሁን ወደ 80 ገባለሁኝና በጣም ደስ ብሎኛል ከምላችሁ በላይ። እና ውድ ቤተሰቦች 200,000ን አክብሪለት ብላችሁኝ አብዛኞቻችሁ ከጎኔ ሆናችሁ ያው እኔ እዚህ ሀገር ላይ አከብርለታለሁ ብዬ አላሰብኩም ነበረ። እዛው ኢትዮጵያ ነበር ያሰብኩት ባለፈው ማለት ነው። ግን ያው አንዳንድ ነገሮች እኔና እሱ መሀል ላይ ጥሩ ነገር አልነበረም። ሁለታችን እየተጋጨን ምናምን በቃ እየተጣላን የሁለታችን መቼም አንድም ቀን ተስማምተን አናቅም። ባለፈው ያው አሳይተናቸዋል እርግቦቹን አይደለ? ልክ እንደነዛ እርግቦች ሁሌ እንደተፋየትን ነው እንግዲህ እና አንድ ቀን ወይ እሱ ያሸንፋል ወይ እኔ ያሸንፋለሁ ወይ ሁለታችንም ምንድነው ሳንሸናነፍ እንቀራለን። ብቻ ግን በዛ ምክንያት ሳላከብርለት ቀኑ ዘግይቷል እና ያው ይቅርታ ሳላከብርለት የቀረሁን እንዳይመስላችሁ፣ ሳላስበውም የቀረው እንዳይመስላችሁ። ግን አሪፍ አጋጣሚ ያገኘሁኝና እዚሁ ላከብርለት ነው ማለት ነው። እና ከካሜራ ጀርባ ያለው ያው እንግዲህ አብዛኞቻችሁ በጣም ወዳችሁታል ምናምን ፖስት እያረጋችሁት ነው እና በጣም ገርሞኛል። እንግዲህ ቢኒ ነው ያው ልክ እንደ ፍፄ እንግዲህ ፍፄ የጋራችን እያላችሁ ነበር። አሁን ደግሞ ቢኒ የጋራችን እንደሚሆን ተስፋ አድርጋለሁ። ብቻ ግን ወዳችሁታል፣ ተመችቷችኋል። እሱ ነው ከካሜራ ጀርባ ያለውና ቢኒ በነገራችን ላይ በጣም ስለተባበርከኝ አመሰግናለሁ። የዛሬው ፕሮግራም ላይ ራሱ ማለት ነው በቃ እንዳለ ግማሽ ፐርሰንቱ እሱ ነው እንዳለ ያለበት ማለት ነው። ምክንያቱም እኔ ቦታ አላቅም፣ ምንም አላቅም። እኔ ማቀው ብቻ ብሩኬን ሰርፕራይዝ ማድረግ እንደምፈልግ ብቻ ነው ማቀው። ግን እሱ ያው ሹፌራችንም ነው፣ መኪና አለውና እንደፈለገ ነው የሚያንቀሳቅሰን ምናምን። በሱ መኪና ነው የምንንቀሳቀሰው። እንደገና ደግሞ አንዳንድ ነገሮችንም ስገዛ ዛሬ እሱ ነው ቦታ ምናምን ያሳየኝ እና አመሰግናለሁ በዚህ አጋጣሚ። እና ዛሬ የብሩኬን 200,000 ላከብር ነው የመጣሁት። በቃ ምንድነው ይሄን ያክል በዚህ ገባው በዚህ ወጣው እንደዚህ ሄድኩ አልናገርም እንዴ? በቃ ነገርኳችሁ። የብሩኬን 200,000 ላከብር ነው የመጣሁትም ያው እንዳልኳችሁ ከቢኒ ጋር ነው። አንዳንድ እቃዎችን ገዝተን ምናምን እዛው አዘጋጅተን ጨርሰናል። የተዘጋጀበት ቦታ ደግሞ ስንሄድ የምታዩት ይሆናል ማለት ነውና በጣም ደስ የሚል ቦታ ነው። ያው በጀልባ ነው የምንንቀሳቀሰው። ጀልባ ላይ ነው የተዘጋጀው ፕሮግራሙ
እና አንዳንድ እቃዎችን ደግሞ ይዘን እንሄዳለን። ያዘዝናቸው እቃዎች አሉ ኬክ ምናምን ማለት ነው። እና ግን የጾም ኬክ ለማግኘት እዚህ ሀገር በጣም ያስቸግራል። እንደው ሌሎች ያው ፍራፍሬ ምናምን እንደው ሳላከብርለት ከመሄድ ብዬ እንጂ በጾም ሰዓት መሆኑ የብሩኬ 200 ሺህ በጣም ከፍቶኛል። ግን ተስፋ አደርጋለሁ ጾም ሲፈታ ከዚህ በበለጠ ደስ በሚል ፕሮግራም እንደምናከብረው እንደው የዛኔ 250 ሺህ ገብቶ እንደው አንድ ላይ 200 ሺህውንና 250 ሺህውን አንድ ላይ ጾም ከተፈታ በኋላ ቀውጠ እንደምናከብረው ተስፋ አደርጋለሁ። ዛሬ የተዘጋጀው በትንሹ ነው ግን ደስ ይለዋል ብዬ አስባለሁ። እና የኔ አይነት ልብስ አለው እሱም ልበሰው ብየዋለሁ። እና ዛሬ የሚያመጣው ቢኒ ከኔ ጋር ስለሆነ ጓደኛው ይዞት ይመጣል፣ ነግረነዋል። የቢኒ ጓደኛ ይዞት ይመጣል። ከዛም በኋላ ግን እዚህ ቦታ ሳይሆን እዚህ ቦታ ሜቢ ከዛ በኋላ ምንመለስ ይሆናል። ደስ ይላል ቦታው በጣም ወድጀዋለሁ። በቃ እኔ ምን ልበላችሁ እዚህ አካባቢ እንዳለ ግሪን ኤሪያ ነውና በጣም ነው ደስ የሚለው ማለት ነው። እና በቃ ብቻ እዚህ ቦታ ላይ ከዛ በኋላ ምንመጣ የሆነ ሰዓት ካለን ምናልባት ካልመሸ ግን አሁን ቀጥታ የምንሄደው የት ነው መሰላችሁ? ፕሮግራሙ የተዘጋጀበት ጀልባው ጋር ነው የምንሄደው። እዛ ነው ይዘሆና ያልነው ጓደኛው ብሩኬን እዛ ይዞት ይመጣል ማለት ነው። እና እኔ አስቀድሜ ነግሬዋለሁ ፕሮግራም አለን ዛሬም ስለብሰው እንደዚህ ነው እኔ እንደዚህ ለብሼ የሆነ ቦታ ላይ ጠብቀሃለሁ ብየዋለሁ። ግን 200 ሺህን እንደሆነ አይገምትም በጭራሽ። ምክንያቱም አከብራለሁ ብሎ አላሰበም። ያው ጾምም ስለሆነ ምናምን አከብራለሁ ብሎ ስላላሰበ አያስበውም። ግን በቃ ዛሬ አሪፍ ጊዜ ነው የምናሳልፈው ብዬ ከቢኒ ጋር ስወጣ አይቶኛል ምናምን። እንግዲህ የገመተውን ይገምት፣ እኔ አይመለከተኝም። ብቻ ግን ጥሩ ጊዜ ይኖረናል ብዬ አስባለሁ። ውድ ቤተሰቦች አሁን ትንሽ እዚህ ልቆይ ወይስ ልሂድ እዛ ቦታ ላይ? እንዴት ላድርግ ደግሞ ማለት ነው? ዝናብ ሊዘንብ ይሁን አላቅም። ብቻ ያው በጠዋት ነው የወጣሁት። በእርግጥ ግን ደመና እንደመሆን እያለ ነው። የበኋላውን ደግሞ አላቅም። ብቻ ግን ውድ ቤተሰቦች አብራችሁ ይሁኑ። እዛ እንገናኝ ቦታው ላይ ማለት ነው። ማየቱንስ ያያል ሁሉም እንደ ህልሙ፣ ያንቺ ግን ይለያል ብዙ ነው ትርጉሙ። የሙብ ተፈጥሮ የተረዳው ማን ነው? ዓይንሽን አልሰለች ያለኝ ባየው ሆድዬ ፈገግታሽ የጠዋት ጮራ ነው ዓለም የሚሞቀው። እና ውድ ቤተሰቦች እንግዲህ በተቻለኝ አቅም እንደዚህ አዘጋጅቼ እሱን እየጠበቅኩት ነው። እኔና ቢኒ እዚህ ከእናንተ ጋር አብረን ብሩኬን ይዞት እስኪመጣ ድረስ ጓደኛው እንጠብቃለን ማለት ነው። ከመጣ በኋላ ደግሞ ከእናንተ ጋር ሆነን እንደዚህ በአማረ ሁኔታ እናከብርለታለን፣ አብረን እንዝናናለን ማለት ነው። እንግዲህ እስከዛ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁም። በነገራችን ላይ ቤተሰብ ዝናብ እየዘነበ ነው። እውነት ዱባይ ይሞቃል፣ ፀሐይ ነው ምናምን እየተባለ ነበር። ግን ዛሬ ምን ታይቶት እንደሆነ አላቅም። በጣም ደመና ነው፣ ምንም ፀሐይ አይታየኝም። ግን እየዘነበ ነው። እንደዛም ሆኖ ግን ትንሽ ሙቀት አለው። ወይ አለባበሴ ይሁን አላቅም። የለበስኩት የሀበሻ ልብስ ነው እንግዲህ ለዛም ይመስለኛል እየሞቀኝ ያለው አላቅም። ብቻ ግን ዝናብ እየዘነበ ነው። እውነት አዲስ ነገር ሆኖብኛል። ሙቀት ነው እየተባለ ዝናብ